ሰላም ሰላም ፋሚሊ እንዴት ናችሁ? እግዚአብሔር ይመስገን አለሁ እኔ ጋር ሁሉ ሰላም ነው። ውድና የተከበራችሁ የቻናሌ ተከታታዮች ዛሬ በሌላ ቪዲዮ መጥቻለሁ። እስቲ ዛሬ ደግሞ ለየት ባለ መልኩ ሰላጣ እንሰራለን ማለት ነው። እዚህ ጋር ጀርጅር አዘጋጅቻለሁ። ይሄ ጀርጅር ነው። እዚህ ጋር ከሳለ፣ እዚህ ጋር ቲማቲም ብዙ አልጨምርም። እዚህ ጋር ኪያር አለኝ። እዚህ ጋር ደግሞ የተፈቀፈቀ ቀይ ስር እና የደረቀ ተፈቅፍቆ የደረቀ ማለት ነው። እዚህ ጋር ደግሞ ጋራ አለኝ። እዚህ ሀገር ጋራ ነው የሚሉት ዱባ ማለት ነው። እዚህ ጋር የተፈቀፈቀ ዱባ የደረቀ ማለት ነው። እሱ አለኝ። እዚህ ጋር ደግሞ እንደምታዩት ድንች በጠፍጣፋ ነው የከተፍኩት እንደዚህ አድርጌ። እዚህ ጋር ደግሞ እዚህ ጋር በተንጀና አለኝ። በተንጀና እጠብሰዋለሁ ማለት ነው አንድ ላይ ይሄንን እና እዚህ ጋር ደግሞ ዛህራ አለኝ። እኛ ጋር ምንድን ነው የሚባለው አበባ ጎመን ነው ምናምን የሚባለው እና እዚህ ዛህራ ነው የሚሉት። እነዚህን አንድ ላይ አድርገን አሪፍ ሰላጣ እንሰራለን ውዶቼ፣ አብራችሁ ይቆዩ። ከዛ ድንቹን እዚህ እንጠብሰዋለን ማለት ነው። ቤተሰብ እዚህ ጋር እንደምታዩት ከታትፍ ያለው ኪያሬን ከትፍ ያለው እዚህ ጋር ጀርጅርና ከሱን ከትፌ ሁለት ለምንሰራው ለየብቻ አድርጌያለሁ ማለት ነው። ቀንሼ እዚህ ጋር ምን አለኝ ዛህራ አለኝ። እዚህ ጋር እንቁላል አድርጌያለሁ። እናደርጋለሁ ዛህራ ላይ ትንሽ ጨው ወይ ደግሞ እንቁላል ትንሽ ጨው አደርግና እንቁላሉን መተዋለሁ ማለት ነው። በዚህ በደንብ መተውና እንቁላሉን ከመተውት በኋላ እናደርጋለሁ ዛህራው ላይ ጨምረዋለሁ። ዛህራ ላይ እናደርጋለሁ። እስከ ትንሽ ታሂና ላይ ዱቄት ትንሽ ያደርግበታለሁ። ሸርፋለሁ። ከዛ እንደዚህ ላይ እንቀላቅለዋለን ማለት ነው። እስከ እንደዚህ እንቀላቅለዋለን ዛህራውን እንቁላልና ትንሽ ጨው አድርገን ማለት ነው። ከዛ ዱቄት እናደርግበታለን ቅድም እንዳሳየዋችሁ አንድ ላይ እንደባልቀዋለን ማለት ነው እንደዚህ። ከዛ እዚህ ጋር ዘይታችን ፈልቷል። በዘይት እንጠብሰዋለን ማለት ነው። በዚህ ላይ እንደዚህ በዘይት እንጠብሰዋለን ትንሽ ቀይ እስከሚሆን ማለት ነው። ሞክሩት ውዶቼ፣ በጣም ነው የሚጣፍጠው። ለየት ያለ ሰላጣ አንዳንዴ ሁሌ አንድ አይነት በሽንኩርትና በቃሪያ ከመስራት ሴትዬ ውጭ እንግዳ አለባትና እዛ ይዛ ብትል ስልኝ እስኪ ለየት ያለ ሰላጣ ብለን ቆይ እንደዚህ ለማሰራላት ብዬ ሀሳቡ መጥቶ ሌላ ውዶቼ እናንተ ሞክሩት። አንዳንድ ነገር ከመሞከር ብዙ ነገር ይገኛልና ትወዱታላችሁ ብዬ ተስፋ አደርጋለሁ ውዶቼ። ዛህራችን እየበሰለ ነው እንደምታዩት ቡኒ እየሆነ ነው። ትንሽ ቀላ ሲል ይጣፍጣል። እና ውዶቼ ቪዲዮ ከተመቻችሁ ላይክ አድርጉ፣ ኮሜንትም አድርጉልኝ፣ አስተያየት እቀበላለሁ። አዲስ ጀማሪ እንደመሆን ይመጣም ማለት ነው። እና ከላይ ያላችሁ ደግሞ ትንሽ ዩቲዩብ ላይ ቆየት ያላችሁ ሰዎች አበረታቱን። ከታች ያለነው ማለት ነው እናንተ እርዳታና ብርታት ያስፈልገናል። እዚህ ጋር እናወጣታለን። ዘይቱ ከስር እንዲል ጥፍፍ እንዲል በዚች አድርገን እናወጣለን። ወንፊት ነገር ላይ ብናደርገው እንደዚህ ዘይቱ እንትን ይላል፣ ለጤናችን ጥሩ ስላልሆነ ጥፍፍ ብሎ ይወርዳል ማለት ነው። ይሄን ይመስላል ሲወጣ። ድንቻችን ደግሞ እንደዚህ የሆነ ድንቹና እንትኑ በተንጃኑ አንድ ላይ ትንሽ ጠንዘዝ እስከሚል በደንቡ እናበስለዋለን ማለት ነው። ቤተሰብ እዚህ ጋር ደግሞ ክብዝ አለ። ክብዝ ላይ ደረቅ እንዲል እናረጋለን። አንድ ሁለት ክብዝ፣ አንድ ክብዝን ብታረጉ ይበቃል። ከዛም ታረጋታላችሁ በዚህ ሞቅ እንዲል ወይ ደግሞ ደረቅ ጠምዘዝ እንዲል በዚህ ታረጉታላችሁ 1-5 ደቂቃ ማለት ነው። ተመልሼ መጥቻለሁ ቤተሰብ። ዛህራችን በስሏል። ይሄን ይመስላል ተጠብሷል።
እዚህ ጋር ደግሞ ቅድም ያሳየኋችሁ ድንቹና በተንጃኑ አንድ ላይ ጠብሼው እንደዚህ መጠጥ ብሏል ማለት ነው። በዘይት በጠብሰው ያው ዘይት ስለሚያዝል ለሰላጣው ደስ አይልም ማለት ነው። እዚህ ጋር ሎሚ አዘጋጅቻለሁ። እዚህ ጋር ኪያሪን ከትፍ ያለው እዚህ ጋር እንዳሳየኋችሁ ገራና እንትን አለኝ ሸመንደር፣ ቀይ ስርና የተፈቀፈቀ ዱባ ቅድም እንዳልኳችሁ ማለት ነው። እዚህ ጋር ጃጅርና ከሲን ከትፍ ያለው። አሁን ቤተሰብ አንድ ላይ እናቀላቅላለን ማለት ነው። ቤተሰብ ሰላጣችንን እንቀላቅላለን። አላደባልቀውም። ያው ከላይ ዝም ብዬ ነው የማደርገው። ይዛው ስለምትሄድ እዛው ነው የሚደባልቁት ማለት ነው። እዚህ ጋር ዛሬ እናደርጋለሁ። ትንሽ አደርጋለሁ። ይህ ሰላጣ ስትሰሩና ሞክሩት። በጣም ነው የምትወዱት እርግጠኛ ነኝ ማለት ነው። እዚህ ጋር አደርጋለሁ። አሁን ደግሞ አደርጋለሁ ቅድም የጠበስኩት ድንችና በተንጀራ አንድ ላይ አለ። እንደምታዩት ጥምዝዝ ብሏል። እሱንም ጣል ጣል አደርግበታለሁ ከላይ። እቺ ላይም አደርጋለሁ ማለት ነው። እዚህ ጋር ምን አለኝ? ኪያሪን አደርጋለሁ። እንደዚህ እናደርጋለን። ቲማቲም ብዙም አላበዛም፣ ሲቆይ ውሃ ነገር ስለሚወጣ ቲማቲም ብዙ አላረግም። እዚህ ጋር ምን አሳያችኋለሁ ቅድም። እዚህ ጋር የደረቀ ሸመንደር ወይም ቀይ ስር ማለት ነው። እሱንም እንደዚህ ንስንስ አደርግበታለሁ ከላይ ማለት ነው። እዚህኛው ላይ ንስንስ አደርግበታለሁ ማለት ነው። ሁለቱም ላይ ስለሆነ እንደዚህ ነው ማለት ነው። ከዛ እዚህ ጋር ምን አለኝ? እዚህ ጋር ጋር አለኝ የደረቀ እንትን እንደነሱ ሙዶች እኛ ጋር የሚባለው እንትን ዱባ፣ የደረቀ ዱባ ነው ይሄ። ተፈቅፍቁ ማለት ነው። ከውጭ ነው የገዛሁት ሴትዬ። እሱንም ከላይ አደርጋለሁ። ሞክሩት። ከመሞከር ይቀራል ከማስተላሰፍ ብዙ ነገር ይገኛል። እና እንደዚህ ያደርጉት ከላይ እንደዚህ ያደርጉት በርከት ላድርግበት እንዲጣፍጥ ማለት ነው። ከዛ እናቴ እዚህ ጋር ቲማቲም አለኝ ትንሽ ነው የማደርግበት። እንደነገርኳችሁ ሲቆይ ውሃ ነገር ያመጣልና ብዙ አላበዛም። ቲማቲም ትንሽ ነው የማደርገው። ሲቆይ ውሃ ነገር ያመጣል። ማታ 6 ሰዓት ምናምን ስለሆነ የምትፈልገው ሴትዬ ይበቃል። እንደዚህ ያደረኩኝ። እዚህ ጋር ምን አለኝ? የደረቀው ቅድም ያሳየኋችሁ ክብዝ አለ አድርቄዋለሁ። እንደምታዩት ድርቅ ብሏል። ጣል አደርግበታለሁ ላለ እዚህ አደርግበታለሁ ማለት ነው። ሞክሩት ውዶች፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። ሽንኩርት ምናምን አይወዱም እኛ ጋር። ሽንኩርት ሽታውን ራሱ አይወዱትም ማለት ነው። እና ክብዜን እንደዚህ ያደረኩኝ ባልቀላቀለው ጥሩ ነው ብዬ አስባለሁ። ምክንያቱም በኋላ እዛ ስለሚቀላቅሉት ማለት ነው። አሁን ምን አደርጋለሁ? ሎሜን ጨምቄ ለብቻ አደርጋለሁ ማለት ነው። ሎሜ እዚህ ጋር አዘጋጅቻለሁ። ሎሜያችን እዚህ ጋር በደንብ እንጨምቅና ጨምቄ አደርገዋለሁ። በዚህ ሎሜ እንደዚህ ጨምቄ አዘጋጅቻለሁ።
ትንሽ ላው ላይ የወይራ ዘይት ጨምርበታለሁ እዛ አንድ ላይ ስለሚያቀላቅሉት ማለት ነው። እዚህ አረግና ጨምርበታለሁ። እዚህ አርጌ አዘጋጅላታለሁ ማለት ነው። የውዶች ሰላጤ ይህን ይመስላል። ሲደርስ ትመጣላችሁ። እሺ ሎሚን እና ዘይቱን እንዲያዘጋጃለሁ። ሰላጣ ይህን ይመስላል። ሞክሩ፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ማሰላማ